ጤና ይስጥልኝ ወገኖች። የዛሬ መልእክቴ ለእህት ብርቱካን ጣሰውና ሌሎችም እህቶች ነብይ ነን እያላችሁ በየፌስቡኩ፣ በየቲክቶኩ፣ በየዩቲዩቡ መልእክት ለምታስተላልፉ በነብይ ላይሰንስም እዚህ አሜሪካም ለምትመጡ ወደ ዱባይም የምትሄዱ አላችሁ፣ አውሮፓም የተለያየ ቦታ በነብይ ላይሰንስ ኢንተርናሽናል ቸርች እያላችሁ ለምትንቀሳቀሱ በድፍረት የሀገር መሪ ስም እየጠራችሁ በድፍረት ጌታ እንደዚህ ያሳይቶኛል የምትሉ ደፋሮች እባካችሁ ይሄን ክፉ ድርጊታችሁን አቁሙ። ነብይ አይደላችሁም፣ ነብይትም አይደላችሁም ሴቶቹ፣ ነቢያትም አይደላችሁም ወንዶቹ። የሆነ አጋጣሚ ነው የተፈጠረው እንዲህ አይነት ድፍረት ለመድፈርና እኔ ወንጌል አማኞች ላይ መከራ ታመጣላችሁ ደግሞ ማምጣታችኋል የሚል ከፍተኛ ስጋት አለኝ። ዘመናት እንደዚሁ አይቀጥሉም፣ ይለዋወጣሉ ዘመናት። እንደው እግዚአብሔር ይመስገን በእድሜ ባርኮኛልና በደርግ ጊዜ ያልተነሳ የኢትዮጵያ ነብይ አሁን ከየት ነው የመጣው? በዛ በጭንቅ ሰዓት፣ አሁን በነፃነቱ ሰዓት ምንስ ነፃነት አለ? እንደውም የሀገር መሪዎች ተጨንቀው ተጠበው ባሉ ሰዓት ነብይ ነን እያላችሁ የድፍረታችሁ ድፍረት ሚዲያ ላይ ያንን ውሃ የማያነሳ መልእክታችሁን የምታስቀምጡት ከነባሮቹ የወንጌል አማኞች አብያተ ክርስቲያናት ተገንጥላችሁን የወጣችሁት። ምክንያቱም ምንም ኢንተርሪሌሽን የላችሁም። ከዚህ በኋላ ገንዘብ የመሰብሰብ ነፃነታችሁን ሁላችን እናውቀዋለን። ዝና የማግኘታችሁን፣ ከዛ ደግሞ ወደ አውሮፓ፣ ወደ አሜሪካ፣ ወደ ዱባይ የመምጣታችሁን ሁኔታ ልታመቻችሁ ነው አይደል? ነብይ ነን ብላችሁ ላይሰንስ ያወጣችሁ። እውነት እንነጋገር። የዋሁ ግን ሞኙ ምመን ግር ያለ እናንተ ገብታ እግዚአብሔር ክብር የተገለጠበት ነብይ በጣም እኮ ነው የሚያስቀው። እኔም እኮ ግር ብያቃለሁ አይኔ እስከሚከፈት ድረስ። ወይኔ ኢትዮጵያ ሕዝብ ያሳዝናል። በስንቱ ነው የሚሞኘው? ትንቢት መናገርን በብርቱ ፈልጉ ይላል የእግዚአብሔር ቃል ሐዋርያው እንደጻፈው። ያ ለኮንግሪጌሽኑ ለማህበረ መናኑን የተሰጠው ጸጋ ነው እንጂ ነብይ ገሌ እያላችሁ አገር አበላሻችሁ። አሁንም አልመሸም ንስሐ ለመግባት። ራሱን የሚያዋርድ እስቲ ማን ነው ከእናንተ መሃል በድያለሁ ኢትዮጵያ ሕዝብ የሚል? ቲክቶክ ላይ ደግሞ በጣም ጥሩ እድል ተከፍቷል። ቲክቶክ ላይ ንጽጽር የሚባል ነገር ተምረናል። ብዙ ማናውቀውን እየተማርን ነው። እስቲ ኑና ቲክቶክ ላይ እኔ ነብይ ነኝ ብላችሁ እስቲ አስረዱን። ቃል እየጠቀሳችሁ ከየት የምታመጡት ቃል የለም። ኦሪጂንም የላችሁም። ወጣችኋል፣ ከአብያተ ክርስቲያናት ተገልጥላችኋል። ስለዚህ ወንጌላውያን አብያተ ክርስቲያናት እባካችሁ ንቁ። ይሄ ቀልድ አይደለም። እኔ አሁን እንደምስቀው ቀልድ አይደለም። መዘዝ አለው፣ ሰበብ አለው። ብዙ ቦታ ተነካክቷል። አሁን እህታችን ብርቱካን ጥሩ መግለጥ አምጥታለች። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ከመምጣታቸው በፊት አንድ ቦታ እየተጸለየ አንተ ጠቅላይ ሚኒስትር ትሆናለህ ያለችው ያ ትልቅ መግለጥ ነው። ግን ነብይ አያስብልም። የመግለጥ ስጦታ ነው። አንቺ ብቻ አይደለሽም፣ ብዙዎች ያገለግላሉ። እኔም ራሴ ያገለግላለሁ። ጠጋ ብላችሁ ቤተሰብ ብትጠይቁ የእህቴ ልጆች ይነግሯቸዋል። አያለሁ ህልም። ሰው እኮ ህልም ያያል። የወንጌል አማኝ ብቻ ነው ህልም የሚያየው። ሙስሊሞችም ያያሉ፣ ኦርቶዶክሶችም ያያሉ። እግዚአብሔር በህልም ይናገራል። መጽሐፈ ኢዮብ ላይ ተጽፏል። ሄዶ ማንበብ ጊዜ ሰጥቶ። አሁን እኔ ያሳሰበኝ የወንጌል አማኞችን መከራ ውስጥ እየከተታችሁ ነው። የመንግስት ባለስልጣኖችንም እያሞኛችሁ ነው። ነብይ የሚባል ላይሰንስ በዘመን ታይቶ ያውቃል? ኢትዮጵያ ውስጥ ለነብይ ላይሰንስ የሚሰጥበት እንግዲህ ግብሩንና ቀረጡን በአመት ይክፈል እንጂ እንግዲህ ሰይጣንም በርግጥ ሰው ሰይጣንንም ላምልክ ካለ በሰይጣን ስም የሆነ ነገር ልክፈት ካለ እኮ መከልከል አይቻልም። በዲሞክራሲው ዘመን አይደለ ልበል እንጂ። አሁን እህቴ ሆይ ያመጣሽው መልእክት ጥሩ ነው፣ ግን ክቡር ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን ከመጡ በኋላ የሚያጋጥማቸው መከራ ምንም የገለጽሽው የለም። ህወሓት ብድግ ብሎ ጦርነት እንደሚከፍቱ
የኦሮሞ እሊቶችና የትግራይ እሊቶች እየተጋጩ እየተሻኮቱ ሄደው ወደ ጦርነት እንደሚደርሱ ምንም የገለጽሽው ነገር የለም። እኔ እነሱ ያሳዝኑኛል። እናንተን የሚሰሙ ከሆነ በጣም ነው የሚያሳዝኑኝ። በፍጹም ኢትዮጵያ ውስጥ ነብይ የለም እንዳትሰሟቸው። ለራሳችሁ ተንበርክካችሁ ግንባራችሁ መሬት አስነክታችሁ በጌታ በኢየሱስ ስም ጸልዩ። በእርግጥ የሚጸልዩ አሉ በወንጌላውያን አብያተ ክርስቲያናት። በጣም ባይገርማችሁ ኦርቶዶክስ ዘመዶች ልንገራችሁ፣ በእኛ በወንጌላውያን አብያተ ክርስቲያናት ስርዓት ሌሊት ቀንና ቀን የሚጾሙ አሉ። በቃ ልጆቼን አሳድጌ ጨርሻለሁ፣ ልጄን አይቻለሁ፣ ቀሪ ዘመኔን ልጸልይ ብለው ለክርስቶስ ወንጌል ልኑር ብለው ቀንና ሌሊት የሚጸልዩ የተከበሩ እናቶች አሉ። በሙሉ ወንጌል አሉ፣ በመሰረተ ክርስቶስ አሉ፣ በቃለ ሕይወት አሉ፣ በእያንዳንዱ የወንጌላውያን አብያተ ክርስቲያናት ውስጥ አሉ። እኔ አውቃለሁ። በወንጌላዊት ቤተክርስቲያን መካነ ኢየሱስ ለረጅም ጊዜ አውቃለሁ። የምልጃ ጸሎት የሚባል አለ። ቅዳሴ ስነ ስርዓቱ ሁሉ አልቆ ስብከቱ ዝማሬው ካለቀ በኋላ መጨረሻ ላይ ጊዜ ይሰጥና ሰዎች ወደ መድረክ ተጠርተው የምልጃ ጸሎት ለአገር ይደረጋል። በወቅቱ ጉዳይ ላይ አበክረው ይጸልያሉ። አሁን እነዚህ አሪፎቹ መጥተው እነሱ ጸልየው እነሱ ከሰማይ መልእክት እንደሚያመጡ አስመስለው ህዝቡን አጃጅለው አሜንታም አግኝተው ብዙ ተከታይም 10,000 ተከታይ ለነሱ ብዙ 10,000 የፌስቡክ ተከታይ አግኝተው በዛም ላይ ሰልሳጥተው አሜሪካም ዱባይም እንግዲህ ሄዱ። እንግዲህ ተከፈተ በሩ ተብሎ ማለት ነው። አሁን ምንድነው በአንደኛ ጢሞቴዎስ መልእክት ምዕራፍ 2 ላይ እግዚአብሔርን በመምሰል በጭምትነት ጸጥና ዝግ ብለን ነው ልመና እንዲደረግ ምልጃ ጸሎት እንዲደረግ እመክራለሁ ይላል። ስለማን? ስለ ነገስታት። እንግዲህ በድሮ አጠራር ነገስታት ነው። ጠቅላይ ሚኒስትሮች፣ ፕሬዝዳንቶች፣ የጦር አዛዦች በሙሉ አገር የሚያስተዳድሩ አካላት በትክክሉ ምልጃና ጸሎት እንዲደረግላቸው በአዲስ ኪዳኑ ቃል አሁን በተጠቀስኩላችሁ በመጀመሪያ ጢሞቴዎስ መልእክት የሐዋርያው መልእክት ወደ ጢሞቴዎስ ተጽፏል፣ ተደንግጓል። ከሐዋርያው የሚበልጥ የለም። ጸልዩ ነው እንጂ ተንብዩ የተባለ ነገር የለም። ራእይ ያየን እያላችሁ በጣም ደፋሮች። እህታችን ብርቱካን ጣሰው ብቻ አይደለችም፣ ሌሎች ስማችሁ ማላቃችኋለሁ። የመጨረሻ ደፋሮች። ይሄ አይቀጥልም፣ ዘመን እንደዚህ አይቀጥልም። አሁን እንዳልኩት እግዚአብሔር በእድሜ ባርኮኛል። በደርግ ጊዜ ያልመጡ ነቢያት እንግዲህ የማን መንፈስ ነው የሚልከው? ነብይ ወደ ኢትዮጵያ የሚልከው ማን ነው እስቲ ብለን እናስብ። አሁን በብልጽግና አገዛዝ ዘመን ነው እንደ እግዚአብሔር ነብይ የሚልከው? ኖ፣ ይሄ የሐሰት መንፈስ ነው። ስለ ደሃ ግድ የሌለው፣ ስለሚካሄደው ጦርነት ግድ የሌለው፣ መንገድ ላይ ስለሚወርቀው ህዝብ ግድ የሌለው፣ ስለራሱ ምቾት ብቻ የሚያስብ፣ ዱባይ ደርሶ ለመምጣት ብቻ የሚያስብ። እኔ መንግስት ቢሆን ገንዘባቸውን ነው ማግደው። ምክንያቱም የሰሩት ፋብሪካ የለም፣ ከመመን የሰበሰቡት ብር ነው ያለው። አዎ ብዙ የሚያስቆጣ ነገር አለ በውስጣችን። ሰው ነን፣ እንቆጣለሁ። የቤተሰብ አባሎቻችንን አተናል በእናንተ ትንቢት። ነብይ አይደላችሁም ስትባሉ ስሙ። በፍጹም ነብይ አይደላችሁ። ከባድ ድፍረት ነው የደፈራችሁት። እኛን አዋርዳችሁናል። የወንጌል አማኞች ምን ብላችሁን ያዋረዳችሁት? ሰው ሁሉ እኩል ነው የሚያየው። የኢየሱስን ስም ስለምትጠሩ ሙስሊሞችም ኦርቶዶክሶችም አንድ ላይ ጨፍልቀው ነው የሚያየው። ሁላችሁም ጴንጤዎች አሁን የእናንተን ስም ይጠራሉ። ብርቱካን ሲሉ ነበር። እኔ ማናት ብዬ ነው ቆይቼ ያወቅኩት። በመፖስተው ቪዲዮ ላይ ብርቱካን እያሉ ይጠራሉ፣ እዩ ጩፋ እያሉ ይጠራሉ። ተደናግሯል። አሁን ምመን ወንጌላዊ ምመን ተደናግሮ ወንጌል መስበክ አልቻለም። እኛ ጌታ ኢየሱስ ክርስቶስን ለመስበክ ስንወጣ የእዩ ጩፋ አምላክ ነው የሚመስለው፣ የብርቱካን ጣሰው አምላክ ነው የሚመስለው። ኖ ወይ ጎራን ላይ ነቢያት በአንድ ጥግ፣ የወንጌል አማኞች በነበራችሁበት። ነቢይ የዘራውን ራሱ ይጨድ። ለምን? መከራ እየዘራ ነው፣ ወንጀል እየዘራ ነው። ወንጀል የዘራ ነገ መታሰርን ነው የሚያጭደው። አዎ ይዘገያል እንጂ በፍርድ ሂደት ፍትህ ያገኛል ተጠቂ። እናንተ ዛሬ ይድናል እያላችሁ የገደላችሁት ጨውና ዘይት እየሸጣችሁለት መድኃኒት እያስጣላችሁ የገደላችሁት ህዝብ፣ ቤተሰብ፣ ልጆቹ፣ አሁን ህፃናት፣ የሟቾቹ ልጆች ህፃናት አሁን አድገው ይደርሳሉ፣ ፍርድ ቤት ይገትሯቸዋል። ስለዚህ እባክሽ ብርቱካን አስተውይ። ሙራን ልጆች ሊኖሩሽ ይችላሉ። ነገ ነብይት ናት አይደል እናታችሁ ብለው ልጆች ይጠይቋቸዋል። ጓደኞች ምን ብለው ነው የሚያስረዱት? ዛሬ ቀን ሳይመሽ
ነብይት አይደለሁም እኔ ወደ ነባሯ ቸርች ተመልሻለሁ በይ። ምንም አይጠቅምም። የተናገርሻቸው መልካም ነገሮች ሊኖሩ ይችላሉ፣ ግን ችግሩ ያመዝናል። ከጥቅሙ ይልቅ ጉዳቱ ይከብዳል። ብዙ ማወራዋል፣ ብዙ ሰው ስቷል። እኔም ስቼ ነበር የተወሰነ ጊዜ እኮ እኔም እኮ ቀጠል ነበር ግር እያሉ ከሚሄዱት ጋር ሄድ ነበር። እግዚአብሔር ክብር ተገለጠ ብዬ የለም እና አንቺ ያለሽበት ጉባኤ መጥቼ ነበር አንድ ጊዜ። ማንም ሰው እኔ ብርቱካን ብሎ ቢጠራኝ ስልክ አልመለስም አልሽ። ነብይት ብርቱካን አሁን ወደ ጌታ ሄዷል። በህይወት የለም፣ በመሞቱ አዝነናል። በርግጥ ጆሹዋ አባቴ ትይ ነበር። የጆሹዋን እንደዚህ ምስል አሁን ኦርቶዶክሳውያንን ስትከሱ ትገርሙኛላችሁ። የጆሹዋን ምስል ከመድረክሽ ስር እንደዚህ አኑረሽ ጆሹዋ አባቴ ስቲ ይገርመኝ ነበር። ኢየሱስ እያለ ጆሹዋን መጥራት። ጆሹዋ ተወዳጅ ነው፣ ብዙዎቻችን እንወደዋለን። ብዙ ድሃ ያገለገለ ሰው ነው። ግን ጆሹዋ አባቴ ትይ ነበር። ብዙ ተደናግሯል። ፕሊዝ ብርቱካን ያጠፋሽው ይበልጣል። አሁን ልጆችሽ ፊት አስተውይ። ንስሐ መግባት ለኔም ለእናንተም ለሁላችንም ክብር ነው። ያጠፋነው ነገር ሲነገረን እኔም እኮ አጠፋለሁ። በቤተሰብ ደረጃ ላጠፋ እችላለሁ። እዚህ ባለሁበት ምዕመናን ኮንግሪጌሽን ባለኝ ኮኔክሽን አጥፍቼም ሊሆን ይችላል። ሲነገረኝ ብዬ አስተውዬ ውዬ አድሬ እንደ ሰው አስተውዬ ኦኬ ይቅርታ አድርጉልኝ ማለት ነው ከልብ። እና እነዚህ አሁን እናንተ እስቲ ቀበቶ ካላችሁ ቀበቶውን በደንብ ታጠቁና ነው ቲክቶክ ላይ ነው እንወያይ። እስቲ ንጽጽር እንወያይ፣ እንነጋገር። ነብይ ነን በሉ እስቲ አትሉ ስላልሆናችሁ አትሉ። ያ ግር ብሎ እንደ ግሪሳ ወፍ የሚከተላችሁ የዋሁ ምመን ደሃው ምመን ቁርስ ሳሰጡት ምሳ ሳሰጡት እዛ ውሎ ደርቆ አንጀቱ ደርቆ ቤቱም ሄዶ የሚበላው የሌለ ምስኪኑ ምመን እሱ ነው እንጂ የሚከተላችሁ። እስቲ አሁን ቲክቶክ ላይ ነውና ነብይ ነን በሉ። ወይ እናንተ ጀሌዎች ተከታዮች ምጡና ያሳምኑ። እኔ ልፈርግ የለም እግዚአብሔር ብቻ ከፍ ይበል። እና ተመለሱ፣ እንጫወት። እውነት እኔ በአካል ባገኘሽ እንዲህ ነው ማወራሽ። አሜት አይደለም። እዩ ጩፋንም አንቺንም ሌሎች ሁላችሁ ወንድሞች ነብይ ነን ያላችሁ ኑ ቲክቶክ ላይ ኑ። ስልካችሁ ላይ ስክሮል ታደርጋላችሁ፣ ማየት አትፈልጉም። ጥላቻ ከልባችሁ ሰግዱ። ለምን ተዋርደናል? አዋረዳችሁ ነው ወንጌል አማኞች። ሁሉም ሰው ኢየሱስ የሚል በሙሉ አንድ ላይ እዩ ጩፋ ይላሉ። እኔ በሄድኩበት ሁሉ ሜሴንጀር ላይ ቲክቶክ ላይ እዩ ጩፋ ነው የሚሉኝ። ደነግጣለሁ። እንደሄን ያህል ጭንቅላታቸውን ጎርታችኋል አይደል? አይና አላስተዋላችሁ ወገኖች። ቡርቴ አንቺም ተመለሺ፣ አብረን እናገልግል ተያይዘን። ቀላል ነው እኮ ያኔ ስህተት መንገድ መተው ነው። ነብይ አይደለሁም ቃጅቼ ነው ወይ ተቃሽቶልኝ ነው በይ። ጸጋው እንደገና ይገለጣል፣ ክብርና ምሕረት ይመጣል። መመለስ ነው ወደ ነበረ እናት ቤተክርስቲያን። ተባረኩ። የነገ ሰው ይበለን።